ረሱል ሰለላሁ ዐለይሂ ወሰለም የ50 ሸሂዶችን አጅር ያገኛል ያሉት ምን አይነት ሰው ነው? ሊሮጥ ነው ያዘው። ቆይ አረ ይሄን አውቀዋለሁ። አራት ቆይ ሰላም አለይኩም ረሱል ሰለላሁ ዐለይሂ ወሰለም የ50 ሸሂዶችን አጅር ያገኛል ያሉት በመጨረሻው ዘመን የትግስት ጊዜያቶች ይመጣሉ። በእነዛ ጊዜያቶች በዲኑ ላይ የጸና ሰው የ50 ሸሂዶችን አጅር ያገኛል ብለው ረሱል ሰለላሁ ዐለይሂ ወሰለም አሁን ባለንበት ዘመን ማለት ነው። በቁርአን ውስጥ ረሱላችን ሰለላሁ ዐለይሂ ወሰለም አህመድ ብሎ የጠራቸው ነብይ ማለት ነው። አህመድ ያላቸው ኢሳ ዐለይሂ ሰላም መለሰው። ማሻአላህ ረሱላችን ሰለላሁ ዐለይሂ ወሰለም አይናኒ ላ ተመስሁም النار ምንድን ነው ያሉት? ሐራምን ያልተመለከቱ አይኖች በለው ጀሀነም አይገቡ በለው ለአላህ ብለው ያለቀሱ አላህን ፈርተው ያለቀሱ አይኑን በከት ምን ኸሽየቲላህ። እሺ ሁለተኛው ደግሞ አላህ ከሐራም ነገር አይደለም። ሐዲስ ላይ እሱ አይደለም የሚጠቀሰው በአላህ መንገድ ላይ እየጠበቀች ያደረች አይደለም። በጂሃድ ገባ ተረዳ። ረሱላህ ሰለላሁ ዐለይሂ ወሰለም አላህን ከማክበር ክፍሎች ውስጥ ይህንን ነገር ማክበር ነው ብለው የጠቀሱት ምንድነው? ምን አላህን ከማክበር ክፍሎች ውስጥ ይህንን ነገር ማክበር ነው ብለው የጠቀሱት አላህን ከማክበር ቢሩል ዋሊደይን እሱ አይደለም ሐዲስ ላይ የጠቀሰው አስወጣ የሸበተ ሰውን ማክበር ነው። አሰዱላህ ሐምዛ በየትኛው ጦርነት ነው የተገደለው? ወላሂ በኡሁድ ነው።